ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በዛሬው የትምህርት ክፍለ ጊዜያችን ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ COSC 1012ን ለፍሬሽማን ተማሪዎች የሚሰጠውን ኮርስ በልዩ ሁኔታ አዘጋጅተንላችኋል። አብራችሁን ቆዩ። ይህን ትምህርት ስፖንሰር ላደረገን ለሐዋሳ ዩኒቨርሲቲ በጣም እናመሰግናለን። እንግዲህ በቀጣይም ደግሞ የተለያዩ ዩኒቨርሲቲዎች ስፖንሰር በሚያደርጉ መሰረት የተለያዩ ትምህርት ቪዲዮዎችን እንሰራላችኋለን። እናንተም ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን እንድታሳዩን በትህትና እንጠይቃለን። በቀጣይ ሌትስ ጎ ይሆናል ማለት ነው። ወደ ትምህርቱ የመጀመሪያው ፈተና ነው ማለት ኢመርጂንግ ቴክኖሎጂ ምንድነው የሚለውን ነገር ከዲፊኒሽን አንስተን እስከ ፐርፐዙና አገልግሎቱ ምን ማለት ነው የተፈለገው የሚለውን እናያለን። በዚህ ቻፕተር ላይ ዋና ልናያቸው የምንችላቸው ነገሮች ኢቮሉሽን ኦፍ ቴክኖሎጂ አለ፣ ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን፣ ስለ ኢንዱስትሪያል ሪቮሉሽን ኢንትሮዳክሽን እናያለን። ሞስት ኢምፖርታንት ኢንቬንሽን ኢን ኢንዱስትሪያል ሪቮሉሽን፣ በኢንዱስትሪያል ሪቮሉሽን ጊዜ ምን ነገሮች ክሬት ተደረጉ፣ ባክግራውንዱ ምን ይመስላል። አራት አይነት ኢንዱስትሪያል ሪቮሉሽን አብዮት ጊዜያቶች ነበሩ። IR1 IR2 IR3 የመሳሰሉ ሶስቱን በደንብ እናያለን። ሩል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ፣ ዳታ ለኢመርጂንግ ቴክኖሎጂ ምን አስተዋጽኦ አለው። ኢናብሊንግ ዲቫይስ ኤንድ ኔትወርኪንግ ፕሮግራም ወይም እነዚህ ፕሮግራሜብል ዲቫይስ የምንላቸው ፕሮግራም ተደርገው የሆነን ስፔሲፊክ አክሽን ፕራክቲስ ሊያደርጉ የሚችሉ ነገሮችን እናያለን። ሊስት ኦፍ ሳም ፕሮግራሜብል ዲቫይስ፣ ሳም ፕሮግራሜብል ዲቫይሶችን እናያለን። ሁማን ማሽን ኢንተራክሽን HCI እና HMI የሚባሉትን ነገሮች፣ ፊውቸር ትሬንዲን ኢመርጂንግ ቴክኖሎጂ የሚሉትን፣ ኢመርጂንግ ቴክኖሎጂ ትሬንዲን 2019 እና ፎር ዘ ፊውቸር ምን አይነት ነገሮች አሉ የሚሉትን እናያለን። እስቲ ወደ ትምህርቱ እሺ፣ በመጀመሪያ የምናየው ኢመርጂንግ ቴክኖሎጂ የሚለውን ተርም ነው። ኢመርጂንግ ቴክኖሎጂ የሚለው ኢቲሞሎጂካል ከሆነው ዴፊኒሽኑ ስንነሳ ጀነራሊ ዩዝድ የሚያደርገው ዲስክራይብ ኒው ቴክኖሎጂ ነው። ዲስክራይብ ሊያደርግ የሚችለው አዳዲስ ቴክኖሎጂ በት ኢት ሜይ ቢ ሪፈር ቱ ዘ ኮንቲኒዩስ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ፣ አሁን ላይ ያሉትን ቴክኖሎጂዎችም እያሻሻሉ በመሄድ ያለውን የቴክኖሎጂ ለውጥ ነው። ኒው ቴክኖሎጂ ነው ኢመርጂንግ ቴክኖሎጂ ማለት። ኢት ካን ሃቭ ስላይትሊ ዲፈረንት ሚኒንግ ዌን ኢት ዩዝድ ኢን ዲፈረንት ኤሪያ፣ በተለያዩ ቦታዎች ላይ ወስደን በምናየው ጊዜ ትርጉሙ የተለያየ ትርጉም ሊሰጥ ይችላል። ሰቻስ ሚዲያ ላይ፣ ቢዝነስ ላይ፣ ሳይንስ እና ኤዱኬሽን ላይ ያለው ሚኒንግ የተለያየ ሊሆን ይችላል። ዘተርም ኮመንሊ ግን ሪፈር የሚያደርገው ቱ ቴክኖሎጂ ዛት አር ከረንትሊ ዴቨሎፒንግ ነው። ይሄን ተርሙ በአጠቃላይ ሪፈር የሚያደርገው የሚናገረው ነገር ቴክኖሎጂ ዛት አር ዴቨሎፒንግ እያደረጉ ያሉ በዚህ ጊዜ ቴክኖሎጂዎችን የሚያሳይ ኦር ዛት ኤክስፔክትድ ቱ ቢ አቬይላብል ዊዝን ዘ ኔክስት 5 to 10 years ወይንም በቀጣይ 5 እና 10 ዓመታት ውስጥ ሊኖሩ ሊገኙ የሚችሉ ቴክኖሎጂዎችን ነው ኤክስፔክት የሚያደርገው። ወደፊት እናየዋለን። and it is usually reserved to technologies that are created or are expected to create significant social or economical effect. ሌላው ደግሞ ቴክኖሎጂካል ኢቮሉሽን ኢዝ ዘ ቲዮሪ ኦፍ ራዲካል ትራንስፎርሜሽን ኦፍ ሶሻይቲ ስሮ ቴክኖሎጂካል ዴቨሎፕመንት ነው። ቴክኖሎጂ ኢቮሉሽን ማለት ምን ማለት ነው የሚለው ነገር ምንድነው? ራዲካል ቼንጅ ማለት ራዲካል ትራንስፎርሜሽን ማለት ከሆነ ነገር ተነስቶ ሶሻልና ቴክኖሎጂውን አፌክት አድርጎ ዴቨሎፕመንት ነው። በጣም ሃይ የሆነ ከፍተኛ የሆነ እድገት ነው። ቴክኖሎጂካል ኢቮሉሽን ማለት በቴክኖሎጂ ዘርፍ ላይ ያለ ትልቅ ለውጥ ነው። ራዲካል የሆነ ቼንጅ ነው እዚህ ጋር የሚያሳየው። እንግዲህ ቀይ ያረኩላችሁ ብዙ ጊዜ ፈተና ላይ የሚመጡ ነገሮች ናቸው ማለት ነው። እነዚህ ነገሮች ሀሳባቸውን ለመረዳት ሞክሩ ማለት ነው። እንግዲህ what are the root of technology and evolution የሚለውን ነገር እንመልከት። ቴክኖሎጂ እና ሪቮሉሽን ከየት ነው የመጡት ስንል ቴክኖሎጂ በ1610 ዲስኮርስ ኦር ትሪትስ ኦን አርት ኦፍ ዘ አርትስ ነው ማለት ነው። ይሄም የመጣው ቃል ግሪክ ወርድ ሲሆን ቴክኖሎጂያ ከሚል ቃል ነው። ሲስተማቲካሊ ትሪትመንት ኦፍ አን አርት ነው። በሲስተማዊ በሆነ መንገድ አርት ማየት ነው። ክራፍት እና ቴክኒክ ማለት ነው። ኦሪጂናሊ ሪፈሪንግ ግራመር ፍሮም ቴክኖ ነው ማለት ነው እና ሎጂ ከሚለው ቃል የመጣ ሲሆን ሎጂ ማለት ደግሞ ስቴዲ ነው፣ ስለ ቴክኖሎጂ ማጥናት ነው። ኢቮሉሽን የሚለውን ደግሞ እንመልከት። ኢቮሉሽንን ከዚህ በፊት ግሬድ 12 ላይ እንደተማራችሁ ተስፋ አደርጋለሁ። ግሬድ 12 ላይ ባዮሎጂ ናቹራል ተማሪ ከሆናችሁ ባዮሎጂ ላይ ኢቮሉሽን የሚባል የራሱ የሆነ ቻፕተር አለው። በቴክኖሎጂ ኢቮሉሽን ምንድነው ስንል ኢቮሉሽን ማለት ሚንስ ዘ ፕሮሰስ ኦፍ ዴቨሎፒንግ ግራጁዋል ቼንጅ ነው፣ በጊዜ ሂደት የሚያሳይ ለውጥ ነው። ቅድም የቴክኖሎጂ ኢቮሉሽን የምንለው ግራጁዋል ቼንጅ ሳይሆን ራዲካል በሆነ መንገድ ቴክኖሎጂዎች ካሉበት ኢመርጅ አድርገው ተነስተው ምን ያክል እየተለወጡ እንደሄዱ፣ ዓለማችን በቴክኖሎጂ በጣም እየተለወጠች መሆኑን የሚያሳየው ኢቮሉሽን ነው። ከኢቮሉሽን አንጻር ድሮ የነበረው ነገር እየተሻሻለ መጥቶ ዛሬ ላይ እስከደረሰው ስለ ዲጂታል ወርልድ እንደደረሰ የሚያሳይ ነገር ነው። እስከ መጨረሻው ከተከታተላችሁ ብዙ ነገሮችን አብረን እንማማራለን። እንግዲህ የምናየው ነገር ምንድነው? ሊስት ኦፍ ሳም ከረንትሊ አቬይላብል ኢመርጂንግ ቴክኖሎጂስ፣ በአሁኑ ጊዜ የሚገኙ አቬይላብል የሆኑ ልናገኛቸው የምንችሉ ቴክኖሎጂዎች የመጀመሪያው አርቲፊሻል ኢንተለጀንስ ማለት ሰው ሰራሽ አስተውሎት ነው። ብሎክቼን እንደነ ቢትኮይን፣ ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ፣ አንጉላር ኤንድ ሪያክት፣
ዴቭ ኦፕስ፣ ኢንተርኔት ኦፍ ቲንግስ ወይም አይኦቲ የምንለው፣ ኢንተሊጀንት ኦፍ አፕስ አይ አፕስ ወይም የኢፐርማል አፕ የምንላቸው አሉ፣ ቢግ ዳታ፣ ሮቦቲክ ፕሮሰስ አውቶሜሽን አርፒኤ የሚባሉትን ነገሮች በዚህ ጊዜ ልናገኛቸው የምንችላቸው ሳም ከረንትሊ አቬሌብል የሆኑ ኢመርጂንግ ቴክኖሎጂዎች ናቸው። አርቲፊሻል ኢንተለጀንስ ኤአይም በቻፕተር 3 ላይ ሰፋ ያለ ቪዲዮ አዘጋጅተንላችኋል። እሱን ነገር እናየዋለን አብረን። ሰው ሰራሽ አስተውሎት ማለት ምን ማለት ነው? ሰው አርቲፊሻል እና ኢንተለጀንስ የሚል ቃላቶች የመጡ ሲሆን አርቲፊሻል የምንለው ነገር ማንካይንድ ሲሆን ኢንተለጀንስ የምንለው ደግሞ ምንድነው? ቲንኪንግ ፓወር ነው። ማን ሜኪንግ ቲንኪንግ ፓወር ብለን በጋራ ብንይዘው ሰዎች የሰሩት የማሰብ አቅም ያለው ነገር ፈጥረዋል ማለት። ብሎክቼን የምንለው ስለነ ቢትኮይን፣ ኢተሪየም የመሳሰሉ ነገሮች የሚያጠና ነው። ኦግመንትድ ሪያሊቲ ማለት ደግሞ ሰዎች የሆነ ነገርን ሳይኖራቸው በመነጽር ምናምን እየተጠቀሙ ይሆናል የለም ሪያሊቲውን ወርልድ ትተው ወደ ሆነ ቴክኖሎጂ ወርልድ የሚገቡበት ነው። እዚህ ምስሉ ላይ እንደምታዩት ቪዲዮ ማለት ነው። ሌላው ክላውድ ኮምፒውቲንግ የመሳሰሉትን ቢግ ዳታ ላይ ቻፕተር 2 ላይ በስፋት እናየዋለን። አንጉላር እና ሪያክት የምንላቸው ፍሬምወርኮች ናቸው። ዴቭኦፕስ ማለት ደግሞ ዴቨሎፕመንት ኦፍ እነዚህ ፕሮግራሚንግ ላንጉጆችን በመጠቀም ሶፍትዌሮችን ማበልጸግ ከኮምፒውተር ሳይንስ ጋር የተያያዘ ነገር ነው። ኢንተርኔት ኦፍ ቲንግስ ደግሞ ቻፕተር 5 ላይ እናየዋለን። ሌላው ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን እንመልከት። በጣም ወሳኝ ፓርት ነው። እዚህ ጋር በጥንቃቄ ያዙ። ኖት እየያዛችሁ ተማሪዎች ኖት ያዙ። እዚህ ጋር ስክሪፕቶና ወረቀታችሁን ያዙ። ምንድነው? ዘ ኢንዱስትሪያል ሪቮሉሽን ዋዝ ፔሪድ ኦፍ ሜጀር ኢንዱስትሪያላይዜሽን ኢኖቬሽን ዛት ቱክ ፕሌስ ዱሪንግ ዘ ሌት 17th ኤንድ ኤርሊ 18th ነው ማለት ነው። በ17ኛው ክፍለ ዘመን በኋላ እና በ18ኛው ክፍለ ዘመን መጀመሪያ አካባቢ ያለን ኢንዱስትሪያል ሪቮሉሽን ኢት ኢዝ ኤ ኮር occur when society shifts from using tool to making product to use new source of energy ማለትም ቱሎችን ከመጠቀም ተነስተው ሶርስ ኦፍ ኢነርጂዎችን መጠቀም ሰቻስ ኩል ከሰሎችን፣ ፓወር ማሽኖችን፣ ፋክቶሪዎችን መጠቀም ጀምረዋል። ሪቮሉሽኑ የት ነው የጀመረው ስንል አብዛኛው ሪቮሉሽን እንደምታውቁት ማለት ቴክኖሎጂ ሪቮሉሽኑ የጀመረው የት ነው? ልክ እንደ አብዛኛው ሪቮሉሽን ኢንግላንድ ወይም እንግሊዝ ወይም ግሬት ብሪትን ብሎ ፈተና ላይ ሊያመጣባችሁ ይችላል። ፈተና ላይ በፐርፌክት ትመጣለች። ፈተና ላይ ስለምመጣ በደንብ ያዙት። ዊዝ ኤ ሲሪስ ኦፍ ኢኖቬሽን ዛት ሜክ ላቦር ኤንድ ሞር ኢፊሺየንት ኤንድ ፕሮዳክቲቭ ነው። ኢኖቬሽን ኦፍ በመጠቀም ላቦሩ ሞር ኢፊሺየንት እንዲሆን አምራቾቹ ሰራተኞች ኢፊሺየንት እንዲሆኑ የሚያደርግ ነው። ፕሮዳክቲቭ ምርቱ ኢፊሺየንት እና በጣም ጥራት ያለው ነገር ለማምረት የሚያስችል ነው። ኢንዱስትሪያል ሪቮሉሽን was the time when manufacturing of goods moved to small shop to large factory የተለወጠበት ነው። change culture of the people move from rural area to big city in order to work ነው። ለስራ ትንንሽ ከተሞችን ሳይቀር ወደ ትልልቅ ከተሞች የተለወጡበት ጊዜ ነው። ኢንዱስትሪያል ሪቮሉሽን IR1 ማለት ነው። የጀመረው ብሪቴን ወይም እንግሊዝ መሆኑን ማየት አለባችሁ። አሜሪካ ኢንዱስትሪያል ሪቮሉሽን የሚለው ነገር ቀደም ብዬ ላሳያችሁ። ይሄ ነገር ፈተና ላይም ስለምትመጣ ነው። አሜሪካን ኢንዱስትሪያል ሪቮሉሽን ኮመንሊ ሪፈርድ የሚደረገው ሰከንደሪ ኢንዱስትሪያል ሪቮሉሽን ነው። ስታርትድ ፍሮም ሳምታይም ቢትዊን 1820 አፕ ቱ 1870 በ1820 እና በ1870 መካከል ነው የተመሰረተው አሜሪካን ኢንዱስትሪያል ሪቮሉሽን። ዘ ኢምፓክት ኦፍ ቼንጅ ዘ ዋይ አይተምስ ዊዝ ማኑፋክቸር ሃድ ኤ ዋይድ ሪች ነው። ማኑፋክቸሮች የሆኑ ምርቶች ዋይድ ሪች እንዲኖራቸው ሰፊ ተደራሽነት እንዲኖራቸው የሆኑበት ጊዜ ነው። ኢንዱስትሪ ሰቻስ ቴክስታይል ማኑፋክቸሪንግ አለ፣ በጨርቃ ጨርቅ ማኑፋክቸሪንግ አለ፣ ማይኒንግ አለ፣ እነዚህ ማዕድን ማውጣት፣ ግላስ ሜኪንግ አለ፣ እነዚህ ብርጭቆች ምናምን መስራት ኤንድ አግሪካልቸር ኦል ሃድ አንደርጎን ቼንጅ ያደረጉበት ጊዜ እነዚህ ነገሮች እንዳለ አግሪካልቸሩ፣ ማኑፋክቸሪንግ፣ ማይኒንግ የመሳሰሉት በጣም ቼንጅ ያሉበት ጊዜ ነበር፣ የተለወጡበት ጊዜ ነበር። ፍሮም ዘ ፈርስት ኢንዱስትሪያል ሪቮሉሽን መካናይዜሽን ስሮ ዋተር ኤንድ ስቲም ፓወር ቱ ዘ ማስ ፕሮዳክሽን የተለወጠበት ጊዜ ነው። ለምን ማስ ፕሮዳክሽን ሆነ የሚለውን ነገር ነው ያለን። ኤንድ አሰምብሊ ላይንስ ዩዚንግ ኤሌክትሪሲቲ ኢን ዘ ሰከንድ ዘ ፎርዝ ኢንዱስትሪያል ሪቮሉሽን ዊል ቴክ ዛት ዋዝ ስታርትድ ኢን ዘ ሰርድ ዊዝን the adoption of the computers and tech automation enhanced with smart and autonomous system fueled by data and machine learning ነው ማለት ነው። ይህ ነገር ምን ለማለት ተፈልጎ ነው? እንግዲህ እዚህ ጋር ማለት የተፈለገው ነገር ምንድነው? ቱ ዘ ማስ ፕሮዳክሽን ሜካኒካል ስሮ ዋተር ኤንድ ስቲም ኢነርጂ ቱ ዘ ማስ ፕሮዳክሽን ማለት የሰው ቁጥር እየጨመረ መጥቶ ነበር በዛን ወቅት ማለት ነው። በዛን ጊዜ ምን አስፈለገ? ማስ ፕሮዳክሽን ምርቶችን በሰፊው ማምረት መጀመር እንዳለበት ዓለም የወሰነችበት ጊዜ ነው። ምክንያቱም ሰዎችን መመገብ እየከበደ በመምጣቱ ነው ማለት ነው። ለምሳሌ አሁን እዚህ ጋር የሆነ ዩኒቨርሲቲ ላይ ለምሳሌ ተማሪ 10 ተማሪ ቢኖር አንድ ሰው የሆነ በቃ በትንሽ ይምጣት ዳቦ ጋግሮ ማብላት ይችላል። ነገር ግን 20 ሺህ እና 30 ሺህ ተማሪ ወይም 1 ሺህ እና 2 ሺህ ተማሪ በሰው እጅ ተጋግሮ መስራት አይችልም። ስለዚህ ማስ ፕሮዳክሽን ያስፈልጋል። ለዛ ደግሞ ቴክኖሎጂ የዳቦ መጋገሪያ ቴክኖሎጂዎችን ያስፈልጋል ማለት ነው። ሲስተማቲካሊ ፊውልድ ባይ ዳታ ኤንድ ማሽን ለርኒንግ የሆኑ ነገሮች ኮምፒውተሮች የመጡበት ጊዜ ነው። ማለትም ፊውልድ ባይ ዳታ ማለት በመረጃ የተሞሉ አውቶኖሚ ማሽን ለርኒንግ የሆኑ ነገሮች ማለት የሆነ ነገር ፕራክቲስ እንዲያደርጉ ፕሮግራም ተደርገው መረጃ አላቸው
አለባቸው፣ ይሄን ካደረጉ እንደዚህ ማድረግ አለባቸው የተባሉ ፕሮግራም የተደረጉ ማሽኖች የመጡበት ጊዜ ነው። ጀነራሊ እስቲ ምንድነው ሐሳቡ እዚህ ላይ the following industrial revolution fundamentally change and transferred the world around us to the modern society ማለት ዓለማችንን ወደ ሞደርን እና ወደ ተሻለ ሶሻይቲ እንዲቀየር አድርጎታል። ይሄም ዘ ስቲም ኢንጂን ላይ አለ፣ ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን መጀመሩ፣ ዘ ራይዝ ኦፍ ዲጂታል ቴክኖሎጂ፣ ስማርት ኤንድ አውቶኖሚ ሲስተም ፊውልድ ባይ ዳታ ኤንድ ማሽን መሆኑ ነው ማለት ነው። እንግዲህ ዘ ሞስት ኢምፖርታንት ኢንቬንሽን ኦፍ ኢንዱስትሪያል ሪቮሉሽን ብለን ልናያቸው የሚገባቸው ነገሮች በጣም በተደጋጋሚ ፈተና ላይ የሚመጡ ሶስቱ መሰረታዊ ኢንቬንሽኖች በሶስቱ ካታጎሪ እንከፍላቸዋለን። የመጀመሪያው ትራንስፖርቴሽን፣ ሁለተኛው ኮሚኒኬሽን፣ ሶስተኛው ኢንዱስትሪ ነው። ትራንስፖርቴሽን ስንል በትራንስፖርቴሽን ዘርፉ ላይ ስቲም ኢንጂን፣ ሬል ሮድ የባቡር መንገዶች፣ የእንፋሎት ኢንጂን መሳሪያዎች፣ ዲዝል ኢንጂን፣ አይሮፕላኖች የመሳሰሉት ነገር የመጡበት ጊዜ ነው። በኮሚኒኬሽን ዘርፉ ላይ ደግሞ እንደ ቴሌግራፍ፣ ትራንስላንቲክ ኬብል፣ ፎኖግራፍ ኤንድ ቴሌፎን የመሳሰሉት የመጡበት ሲሆን ትራንስላንቲክ ኬብል ነው እዚህ ጋር ለየት ያለው። ትራንስላንቲክ ኬብል ማለት አትላንቲክን አቋርጦ የሚያልፍ ኬብል መዘርጋት የጀመረበት ነው። ዓለም ላይ ያሉት ኢንተርኔቶች በትራንስላንቲክ ኬብል መሆኑንም ማወቅ አለባቸው። ሌላው ኢንዱስትሪ ላይ ዘ ኮተን ጂን፣ ዘ ስዊንግ ማሽን እና ኤሌክትሪክ ላይት የመጡበት ነው። እዚህ ጋር ዘ ስዊንግ ማሽን ስንል መፈልቀቂያ ማሽን የልብስ መሳሪያዎች፣ ኮተን ጂን ደግሞ ስንል የጥጥ መፈልቀቂያ መሳሪያ ማለት ነው። እነዚህ የመሳሰሉት የመጡበት ነው። ሂስቶሪ ባክግራውንድ ኦፍ አይአር ምንድነው? ኢንዱስትሪያል ሪቮሉሽን ቢጋን ቱ ዘ ግሬት ብሪቴን ኢን ዘ ሌት ኦፍ 1770 ነው የመጣው። ቢፎር ስፕሪዲንግ ኦፍ ዘ ረስት ኦፍ ኢሮፒያን ወደ ሌሎች ኢሮፒያን ሳይዛመት በፊት ማለት ነው። ዘ ፈርስት ኢሮፒያን ካንትሪ ቱ ቢ ኢንዱስትሪያላይዝድ አፍተር ኢንግላንድ ዌር ቤልጂየም፣ ፍራንስ፣ ጀርመን ስቴት ናቸው። እነዚህ ሶስቱ ፈተና ላይ ይመጣሉ። ደረቅ ነው የሚመጡት ብዙ ጊዜ ማለት ነው። ፈርስት ኢሮፒያን ካንትሪ ዛት ኢንዱስትሪያል አፍተር ኢንግላንድ ከኢንግላንድ ለጥቆ ኢንዱስትሪያላይዝድ የሆኑ የሰለጠኑ ኢንዱስትሪን መጠቀም የጀመሩ ሀገሮች ቤልጂየም፣ ፈረንሳይ፣ ጀርመን ስቴት ናቸው ማለት ነው። The final cause of industrial revolution was affected and created by agricultural revolution ነው። ፋይናል ኮዙ አፌክት የተደረገው በአግሪካልቸር ሪቮሉሽን ነው። ይሄንንም እናየዋለን። as previously stated the industrial revolution began Britain in 18th century ነው። በ18ኛው ክፍለ ዘመን በብሪቴን የጀመረው ኢንዱስትሪያል ሪቮሉሽን ምንድነው? the part of increase the food production ምንድነው? part to an increase to food production ምርቶችን የምግብ ምርቶችን ፕሮዳክሽን ምርትን ማምረትን በኃይል ለመጨመር ነበር። which has the chaotic of agriculture revolution the four type of industry አላሉ። በእነዚህ ውስጥ ደግሞ four type of industries አሉ። የመጀመሪያው ፕራይመሪ፣ ሰከንደሪ፣ ተርሻሪ እና ኳተርናሪ የምንላቸው ኢንዱስትሪዎች። the primary industry የምንለው ኢንቮልቭስ የሚያደርገው ጌቲንግ raw material ጥሬ ምርቶች ጥሬ እቃዎችን የማግኘት ለምሳሌ ማይኒንግ አለ፣ ፋርሚንግ አለ፣ ፊሽንግ አለ። ማይኒንግ፣ ፋርሚንግ እና ፊሽንግ ለሌሎች ምርቶች የመጀመሪያውን ነገር raw materialን ነው የሚያቀርቡት ማለት ጥሬ እቃውን ማይን በማድረግ ወርቅ፣ ብረት ይመረታል። የብረት ምርቶች ያንን ነገር ደግሞ ወደ ሰከንደሪ ኢንዱስትሪ ይተላለፍና ኢንቮልቭ የሚያደርገው ማኑፋክቸሪንግ ነው ከምርት ጋር። ኤግዛምፕል ለዚህ ደግሞ ሜኪንግ ካርስ መኪናዎችን መስራት፣ ስቲል መስራት የመሳሰሉት ብረታ ብረቶችን። በተርሻሪ እና በሶስተኛ ደረጃ የምናየው ተርሻሪ ኢንዱስትሪ የምንለውን ነገር ፕሮቫይድ የሚያደርገው ምንድነው? ሰርቪሶችን ነው። ቲቺንግ ኤንድ ነርሲንግ፣ አይቲ የመሳሰሉትን ነገሮች ማለት ነው። ማስተማር፣ ማከም የመሳሰሉትን ነገሮች በሂስትሪ ኦፍ በኢንዱስትሪያል ሪቮሉሽን ላይ በሶስተኛው ተርሻሪ ኢንዱስትሪ ላይ ተካተዋል። ዘ ኳተርነሪ ኢንዱስትሪ በአራተኛ ደረጃ ኢንቮልቭ የሚያደርገው ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪ ላይ ነው። እዚህ ጋር ማየት ያለባችሁ በኢንፎርሜሽን ቴክኖሎጂ ላይ ሪሰርች በማድረግ ዴቨሎፕመንት ማድረግ ነው። አሁን ዓለም እያደገችበት በመጣችው ልክ ማለት ነው ወደ ኢንዱስትሪ በምንሄድበት ጊዜ ምን አለ? ሪሰርች ይደረጋል። የሆነ ነገር በምን ዘርፍ ላይ ነው፣ በተለይ የቴክኖሎጂ ዘርፍ ላይ ምንድነው ጉድለቶች በማለት ሪሰርች በማድረግ እዛ ነገር ላይ መስራት ነው። ወደፊት ዳታ የሚለው ታይፕ ላይ እናየዋለን። ስለ ዳታ በምናይበት በቻፕተር 2 ምዕራፋችን ላይ በጣም በሰፊው የተቀመጠ ነገር አለ። እዛም ላይ የተወሰኑትን ነገሮች እናያለን። እንግዲህ እዚህ ጋር ማየት ያለባችሁ ነገር ነው፣ በጣም ፈተና ላይ ሊመጡ የሚችሉት ነገር ምንድናቸው? ዘ ፈርስት ኢሮፒያን ካንትሪ ኢንዱስትሪያላይዝድ የሆነችው ማነች? ኢንግላንድ ነች። ከኢንግላንድ ለጥቆ የመጡት ደግሞ ማን ናቸው? ቤልጂየም፣ ፍራንስ እና ጀርመን መሆናቸው እነሱ ማየት አለባችሁ። እንግዲህ ደግሞ ዋና አላማው ምንድነው የሚለውን ነገር ስታዩ ደግሞ ምንድነው ፉድ ፕሮዳክሽን መሆኑን መረዳት አለባችሁ። ሌላው አግሪካልቸር ሪቮሉሽን እንዲነሳ ያደረገው ነገር ምንድነው? አግሪካልቸር ሪቮሉሽን ለመነሳቱ ዋና ምክንያቶች የሚሆኑት ምንድናቸው? በፊት ሰዎች ሃንት ነበር የሚያደርጉት። በሃንቲንግ ጊዜ የአየር ለውጥ አለ፣ ቅዝቃዜ፣ ብርድ የመሳሰሉት አሉ። ያንን ነገር በዛን ጊዜ ማደን ስለማይችል ወደ አግሪካልቸር እንደመጡ እናያለን። ይህንንም በሰፊው ስለምናየው እስከ መጨረሻው ተከታተሉ። ቪዲዮ ላይክ ያላደረጋችሁ ላይክ እያደረጋችሁ አሁንም
ሌላው ኢንዱስትሪያል ሪቮሉሽን IR1 እስቲ እንመልከት። ኢንዱስትሪያል ሪቮሉሽን IR1 ዘ ኢንዱስትሪያል ሪቮሉሽን ዲስክራይብድ አስ ትራንዚሽን ቱ ኒው ማኑፋክቸሪንግ ፕሮሰስ ወደ አዲስ የማኑፋክቸሪንግ የማምረት ሂደት የሄድንበት ሲሆን IR was first coined in the 1760 በ1760 ነው የመጀመሪያው IR1 የጀመረው during the time where the revolution began ሪቮሉሽኑ ሲጀምር ነው IR1 የተጀመረው። the transition in the IR1 የምንለው ኢንክሉድ የሚሆኑት ነገሮች ምንድን ናቸው ለውጥ የመጡት going from hand production method to machine ከእጅ ወደ ማምረት ወደ ማሽን ማምረት የተሸጋገሩበት ጊዜ ምን እንለዋለን IR1 ላይ ነው። increase the use of steam power ማለት steam powerን መጠቀም የጀመርንበት ጊዜ የእንፋሎት ኃይልን the development of machine tool and the rise of the factory ነው። ማሽኖቹንና ቱሎችን መጠቀምና ፋክተሪዎችን መጠቀም ራይዝ ያደረገበት የተነሳበት ጊዜ ነው IR1 ላይ። በሁለተኛ ደረጃ የምናየው ኢንዱስትሪያል ሪቮሉሽን IR2 ነው። IR2 also known as ቴክኖሎጂካል ሪቮሉሽን ብለን የምንጠራው ነው። ቴክኖሎጂካል ሪቮሉሽን የጀመረው በIR2 ነው። ቢጋን ሳሙዌር ይላል፣ ነገር ግን የሆነ ቦታ ጀምሯል ይላል። ግን የጀመረው 3 ሀገራቶች ነው። ቤልጂየም፣ ፍራንስ እና ጀርመን ነው እንደ ምሳሌነት የሚያስቀምጠው። ጉግል አድርጎ ዘ አድቫንስመንት እና IR2 ኢንክሉድ የሚያደርገው ነገር ምንድነው? በIR2 ላይ አድቫንስመንት የሆነው ዘ ዴቨሎፕመንት ሜተድ ኦፍ ማኑፋክቸሪንግ በሜተድ ኦፍ ማኑፋክቸሪንግ ላይ ኢንተርቼንጀብል ፓርት ኤንድ ዋይድ ስፕሪድ ኦፍ አዶፕሽን ኦፍ ፕሪ ኤግዚስቲንግ ቴክኖሎጂ ሲስተም ሰቻስ ቴሌግራፍ፣ ሬልሮድስ የመሳሰሉ ኔትወርኮችን አዳፕት እንድናደርግ አዶፕሽን አሎርቱ ቫስት ሙቭመንት ኦፍ ፒፕል ኤንድ አይዲያ ማለት ሰፊ የሆነ የሰዎችን የሀሳብ ልውውጥ የነበረ እንዲኖር ያስቻለ አይዲያ ኢንሃንሲንግ ኮሚኒኬሽኑ የተሻሻለበት ጊዜ ነው። ሞሬቨር ኒው ቴክኖሎጂ ሲስተም ዌር ኢንትሮዲዩስ ሰቻስ ኤሌክትሪክ ፓወር ነው የመሳሰሉ ነገሮች የመጡበት ጊዜ ነው ማለት ነው። ኢንዱስትሪያል ሪቮሉሽን IR3 እንመልከት። IR3 ላይ ምንድነው ኢንትሮዲዩስድ ያደረገው ነገር ትራንዚሽን ፍሮም መካኒካል ኤንድ አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክ ከአናሎግ ወደ ዲጂታል ወደ ሆነው ኤሌክትሮኒክ የመጣበት ጊዜ ነው። እዚህ ጋር ቢገን የጀመረው ደግሞ ከ1950 በኋላ ነው። ይሄ ዓመተ ምህረት ብዙ ጊዜ ፈተና ላይ አይመጣም እንዳትጨናነቁ። ዱቱ ዘ ሺፍት ቱዋርድስ ዲጂታላይዜሽን IR3 was given to ኒክኔም ምን አለው ዲጂታል ሪቮሉሽን የሚል ስም ተሰጥቶታል ማለት ነው። ዘ ኮር ፋክተር ኦፍ ዚስ ሪቮሉሽን ለዚህ ሪቮሉሽን ኮር ፋክተር ምክንያት ምንድነው? ማስ ፕሮዳክሽን ነው። ለሁሉም ነገር በተለይ ማስ ፕሮዳክሽን በሰፊው የማምረት ነገር ነው። ሌላው ደግሞ ዲጂታል ሎጂክ ሰርኪዩቶች መምጣታቸው፣ ኮምፒውተር፣ ሃንድፎን ኤንድ ዘ ኢንተርኔት ምናምን የመሳሰሉ ነገሮች መምጣታቸው ለዚህ ኢንዱስትሪያል ሪቮሉሽን እንደ ዋና ምክንያት ናቸው። ዚስ ቴክኖሎጂ ኢንቮልቭስ የሚያደርገው ሃቭ አርጉብሊ ትራንስፈርድ ትራዲሽናል የሆነው ፕሮዳክሽን ቱ ቢዝነስ ቴክኖሎጂ ናብል ቱ ፒፕል ቱ ኮሚኒኬት ቱ አናዘር ዊዛውት ዘ ኒድ ኦፍ ቢንግ ፊዚካል ፕሬዘንት። ኢንዱስትሪያል ሪቮሉሽን IR3 ላይ ዲጂታል ሪቮሉሽን ላይ ሰዎች መገናኘት ሳያስፈልጋቸው ምን ማድረግ ጀመሩ? ኮሚኒኬት እንዲያደርጉ በስልክ ምናምን ኮሚኒኬት እንዲያደርጉ በቴሌግራፍ በመሳሰሉት በዘመኑ በነበሩት ኮሚኒኬት እንዲያደርጉ ያስቻለበት ነው። ሰርቴን ፕራክቲስ ዛት ዌር ኢናብል ዱሪንግ IR3 is still being practiced until the current day ማለት በIR3 በኢንዱስትሪያል ያሉ ነገር ከዛ ድረስ ፕራክቲስ እየተደረገ ነው። ፎር ኤግዛምፕል ፕሮፌሽናል ዲጂታል ሪካርድ አሁንም ድረስ ዲጂታል ኮምፒውተር በመጠቀም ሰዎች ኮሚኒኬት ነው፣ እየተነጋገር ነው፣ እየተግባባ ነው። እናንተ ኮሚኒኬት እያደረገ ነው። ኢንዱስትሪያል ሪቮሉሽን IR3 ላይ አሁን የምናገኘው ምስሉ ላይ እንደምታዩቸው ምኖች አሉ፣ ካሜራዎች አሉ፣ ቴሌቪዥኖች አሉ፣ ላፕቶፕ ኮምፒውተሮች የመሳሰሉት አሉ። በዛ ጊዜ ክሬት የተደረጉ እነዚህ ነገሮች አሉ። ሌላው ኢንዱስትሪያል ሪቮሉሽን IR4 ምን አለ የሚለውን እንመልከት። ናው ዊዝ አድቫንስመንት ሰች አስ ሮቦቲክሶች አሉ፣ ኢንተርኔት ኦፍ ቲንግስ IoT፣ አዲቲቭ ማኑፋክቸሪንግ የሆነ የማኑፋክቸሪንግ ጭማሪዎች ማለት በማኑፋክቸሪንጎች ላይ የሆነ ምርቶችን በሚመረጥበት ጊዜ የሚጨመር ነገር ነው። አውቶኖመስ ዲቫይስክሎች አሉ፣ ራሳቸውን በራሳቸው ሰልፍ ድራይቭ ፕሮግራም ላይ የተደረጉ ተንቀሳቃሾች አሉ ማለት እንደ መኪናዎች ምናምን። IR4 was coined by ክላውስ ስኳብ ነው ኢን ዘ ይር 2016። ክላውስ ስኳብ የ76 ዓመት አዛውንት ይመስለኛል እንደውም በአሁኑ ጊዜ እሱ ነው ይሄን ነገር እንዲመሰረተ ያደረገው ኢንዱስትሪያል ሪቮሉሽን ፎረም ማለት ነው። እዚህ ጋር ዋና የምታዩት ነገር ፈተና ላይ የሚመጣው ምንድነው? ዘ ቴክኖሎጂስ ሜንሽን አቦቫ ዋት ዩ ኮል ሳይበር ፊዚካል ሲስተም የምንላቸው ነገር ነው። ኢንዱስትሪያል ሪቮሉሽን ሳይበር ፊዚካል ሲስተም ከምንለው ጋር የተያያዘ ነገር ነው። ሳይበር ፊዚካል ሲስተም ምንድነው? መካኒዝም ነው ዛት ኢስ ኮንትሮልድ ባይ ሞኒተርድ ባይ ኮምፒውተር ቤዝድ አልጎሪዝም ታይትሊ ኢንተግሬትድ ዊዝ ዘ ኢንተርኔት ኤንድ ኢትስ ዩዘር ማለት ሳይበር ፊዚካል ሲስተም ማለት ማኔጅ የምናደርግበት ነገር ነው ማለት ኮምፒውተር ቤዝድ አልጎሪዝም አማካኝነት ሊሆን ይችላል። አሁን ሰዎች ኮምፒውተር የሰዎችን ሀሳብ ማንበብ የጀመረበት ጊዜ ነው። ያ ነገር ነው ኢንዱስትሪያል ሪቮሉሽን ሳይበር ፊዚካል ሲስተም የምንለው። በአጠቃላይ ይህ ነገር ሳይበር ፊዚካል ሲስተም የሚባለው ነገር ብዙ ጊዜ በምንድነው በደረቅ መልክ ነው ጥያቄ ላይ የሚመጣውና ይህን ነገር የተወሰነ ለመረዳት ሞክሩ። እንግዲህ በቀጣይ የምናየው ደግሞ ምንድነው ኢንዱስትሪያል ሪቮሉሽን IR4
One example that being widely practiced in industrial today is usage of computer numerical control የምንላቸው ማለት ኮምፒውተር ኒውሜሪካል ኮንትሮል ሲኤንሲ ማሽን የምንላቸው ነገሮች መጥተዋል። ዚስ ሜካኒዝምስ አር ኦፕሬትድ ባይ ጊቪንግ ኢት ኢንስትራክሽን ዩዚንግ ኮምፒውተር ነው። ይሄ ደግሞ ሜካኒዝሙ የሚሰራው ምንድነው? ለኮምፒውተሩ የሆነ ነገር እንሰጠዋለን ኢንስትራክሽን፣ ያንን ነገር ፕራክቲስ አድርጎ ይሰራልናል ማለት ነው። አናዘር ሜጀር ባክ ስሮ ዛት ኢዝ አሶሲኤትድ ዊዝ አር ፎር ምንለው አዳፕሽን ኦፍ አርቲፊሻል ኢንተለጀንስ ኤአይ ነው። ከኤአይ ጋር አዳፕሽን የመጣበት ነው። ኤአይ እንግዲህ እንደምታዩት አሁን በአለማችን ላይ አሁን ባለንበት ጊዜ ልክ እንደ ተማሪዎችም አሳይመንት ለመስራት የቤት ስራ ለመስራት ለማንበብ የመሳሰሉት የምንጠቀምበት ነው። ኤአይ ኦልሶ ዋን ኦፍ ዘ ሜን ኤለመንት ኦፍ ዛት ጊቭ ላይፍ ቱ አውቶኖሚስ ባይስክል ኤንድ አውቶኖሚክ ሮቦት እንዲደርጉ አውቶኖሚ ሲሆኑ ባይስክል ተንቀሳቃሾችን ሮቦቶችን የምንሰራው በኤአይ ነው። ሌላው ኢንዱስትሪያል ሪቮሉሽን ላይ ኤቢሲዲ የሚባል ነገር አለ። ኤቢሲዲ ምንድነው? ኤኒቦዲ ኮኔክት ዲቫይስ ማለት አንድን ዲቫይስ ኮኔክት አድርገን ግዴታ ያንን ነገር ባንይዘው እንኳን ኮንትሮል አድርገን መጠቀም የሚያስችለን ነገር ነው። ከኮምፒውተር ጋር ከኢንተርኔት ጋር በክላውድ ኮምፒውቲንግ አማካኝነት ነገሮችን ኮኔክት በማድረግ እያንዳንዱን ነገር ማኔጅ የምናደርግበት መንገድ ነው ማለት ነው። ይህን ሲስተም ምን እንለዋለን? ኤቢሲዲ እንለዋለን። ይሄም በኢንዱስትሪያል ሪቮሉሽን በአር ፎር ላይ ያለ ነው ማለት ነው። ይሄ ነገር ላይ የተወሰነ እስቲ እናንተም እንደምታስቡ ኮሜንት አስተያየት አስቀምጡልኝ። እስቲ ወደ ሌላው እናልፋለን ማለት ነው። እሺ ሩል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ የዳታ ለኢመርጂንግ ቴክኖሎጂ ያለው ሩል ምንድን ነው? ዳታ ሪጋርዳ ዘ ኒው ኦይል ኤንድ ስትራቴጂክ አሲስት ነው ይለናል። ምን ማለት ነው? ኒው ኦይል ነው ስንል ይሄ ዳታ አገልግሎቱ ምንድን ነው የሚለው ነገር እንመልከት። ኒው ኦይል ነው ስንል ልክ ኦይል አለ አይደል? ነዳጅ አለ። ያ ነዳጅ ወደ ቤንዚንና ወደ መሳሰሉ ተቀይሮ ጄኔሬተሮች ላይ በመክተት ኃይል ማመንጨት ይችላል። እንደዚህ እያደረግን እየቀያየርን መጠቀም እንችላለን። ልክ እንደ ዘይት ማለት ነው። ለተለያዩ አገልግሎቶች ይውላል። ስትራቴጂክ አሲስት ነው ስንል ደግሞ ወደፊት ሀብት ማምጨት የሚፈልግ ሀብት መስራት የሚፈልግ ወይ ልዚ ማከማቸት የሚፈልግ ሰው ይሄን ዳታ በመጠቀም መረጃዎችን በመጠቀም ምን ማድረግ ይችላል? የሆነ ነገር ክሬት እና ዴቨሎፕ ማድረግ ይችላል። ዲስ ሻፕ ኦር ዘ ፊውቸር ፊውቸራችንን ሼፕ ሊያደርግ ይችላል፣ ሊቆጣጠር ይችላል። ሲንስ ዊ አር ሊቪንግ ኢን ዘ ኤጅ ኦፍ ቢግ ዳታ and drives or even determines the future of science, technology and economy, possibly everything in our world today and tomorrow ማለት የዛሬ ብቻችንን ሳይሆን ነጋችንን ሁሉ ሊወስን የሚችል ነገር ነው። ዳታ ቢግ ዳታ የምንለው ተርም ምንድን ነው? ቢግ ዳታ በጣም ሰፊ ተርም ነው። ነገር ግን ቪዲዮ ሰርች ይላችኋል። ከታች ኮሜንት ላይ ቢግ ዳታ ምንድን ነው የሚለውን ኮሜንት ቪዲዮ አለ፣ እሱ ተመልከቱት ማለት ነው። ቢግ ዳታ ካልገባችሁ ወደፊት ስለምትማሩት ዳታ ሃቭ ኖት ኦንሊ ትሪገር ቱ ትሬሙለስ ሃይፕ ነው ማለት እንደሚታይ ኖት ኦንሊ ትሪገርድ ሲደር እንደ ትሪዱመስ ሃይፕ ብቻ የሚታዩበት በዝ ልክ እንደ ይሆናል ንቦች ምናምን ይሁን እንደዚህ ውር እንዳደረጉት ነገር ልክ እንደ መንጋ ቦት ሞር ኢምፖርታንትሊ ፕሬዘንት ኢኖርመስ ቻሌንጅ ዛት ኢዝ ተርኒንግ ብሪንግ ኢንክሪዚብሊ ኢኖቬሽን ኤንድ ኢኮኖሚካል ኦፖርቹኒቲ። ይሄ ነገር ደግሞ ወደ ኢኖቬሽን እና ወደ ኢኮኖሚክ ኦፖርቹኒቲ መለወጥ በጣም ቻሌንጅ አለው። ይህም ነገር ምክንያቱም ቢግ ዳታ የሚባል ተርም ስለመጣ ነው። ቢግ ዳታ ምንድን ነው? በጣም ትልቅ ነገር ነው። ስለ ቢግ ዳታ 15 ደቂቃ ቪዲዮ ከታች ኮሜንት ላይ አስቀምጬላችኋለሁ። ዚስ ሪሻፒንግ ኤንድ ፓራዳይግራም ሽፍቲንግ often drive not just by data itself but all aspects of that could be created, transformed and adjusted by understanding, exploring and utilizing data ነው። ይሄ ደግሞ ዳታዎችን ከመጠቀም አኳያ ሻፒንግ እየተደረገ ነው የመጣ ነው። the preceding trend to and potential have triggered new debate about data intensive science ማለት ዲስካቨሪ ኦፍ ኢመርጂንግ ቴክኖሎጂ ላይ ከምን ጋር ነው? ዳታ ፎርዝ ነው። ፎርዝ ኢንዱስትሪያል ሪቮሉሽን ጋር ሞር ሪሌትድ አለው ማለት ነው። ምክንያቱም ወደፊት ከቴክኖሎጂ ጋር በመጣን ቁጥር ዳታ እና ኢመርጂንግ ቴክኖሎጂ ላይ ዲጂታል ወርልድ ላይ በጣም ሪሌትድ እንዳላቸው ነገር ነው የሚያሳየው። ሩል ኦፍ ዳታ ኢመርጂንግ ቴክኖሎጂ ላይ ያለው ጠቀሜታ ምንድን ነው የሚለው ነገር ስናይ ምንም አይነት ዜርስ ነው ዶብት ምንም አይነት ክርክር ያስፈልገውም። ኔቨርዝለስ ዘ ፖቴንሻል ኦፍ ዳታ ሳይንስ አናሊሲስ ኢናብል ዳታ ድራይቭን ቲዮሪ ኢኮኖሚካሊ እና ፕሮፌሽናል ዴቨሎፕድ ኢንክሪዚንግሊ ቢንግ ሪኮግናይዝድ ነው ማለት አሁን ዳታ ምን እያደረገ ነው? ኢኮኖሚያችንን ሼፕ እያደረገ ነው። ዚስ ኢንቮልቭስ ኖት ኦንሊ ኮር ዲሲፕሊንስ ኮምፒውቲንግ ኢንፎርማቲክስ ሳይንስ ኤንድ ሄልዝ ኤንድ ሜዲካል ሳይንስ ዳታ ምን ጠቀሜታ ሚና ያለው ጠቀሜታ ያለው ኖት ኦንሊ ኮምፒውቲንግ ላይ አይደለም፣ ቴክኖሎጂ ኢንፎርሜሽን ላይ አይደለም፣ ስታቲክስ ላይ ብቻ አይደለም። ኦል አስፔክትስ የምንላቸው ብሮድ ነው። በሰፊው በቢዝነስ ላይ ያለ፣ ሶሻል ሳይንስ ላይ ያለ፣ ሄልዝ ያለ፣ ሜዲካል ሳይንስ አለ። አሁን እኮ በዚህ ጊዜ የሆነ ሰው እኮ ቢያመው ሐኪም ቤት መሄድ አይጠበቅበት። ኤአይ ማማከር ይችላል። እንደዚህ የተሰማኝ ምን ሊሆን ይችላል? ኤአይ ቀድሞ በሽታውን ዲተርማይን ያደርገዋል። በቃ እንደዛ ነው ማለት። ቢዝነሳችን ላይ ደግሞ የሆነ ነገር መስራት ስንፈልግ ያንን ቢዝነስ ሼፕ ማድረግ ይችላል። ምን አይነት ቢዝነስ ብንሰራ እንደሚያዋጣ፣ እንዴት መስራት እንዳለብን ኤአይ ላይ ማከረን ይችላል። ስለ ኤአይ ቻፕተር 3 ላይ በሰፊው እንማራለን። ሌላው ደግሞ ኢናብሊንግ ዲቫይስ ኔትወርኪንግ ኤንድ ፕሮግራሜብል ዲቫይስ የምንላቸው ነገሮች ነው። ይሄ ነገር በጣም በተደጋጋሚ ፈተና ላይ ስለሚመጣ በደንብ በሰፊው እንመልከት። in the world of digital electronic economic system there are 4 basic kinds of devices አሉ። 4 አይነት ቤዚክ ዲቫይሶች አሉ። የመጀመሪያው ሚሞሪ፣ ሁለተኛው ማይክሮ ፕሮሰሰር፣ ሎጂክ ዲቫይስ እና ኔትወርክ የምንላቸው። እነዚህ ነገሮች ፈተና ላይ በታምር አይቀሩም፣ ከአመት ዓመት አይቀሩም።
ያ ቀጣይ የምንሰራው ሚድ ፈተና ሰርተናል። ኮሜንት ላይ እሱ ማስቀምጬላችኋለሁ። እስከ ቻፕተር 1 የወጡ ጥያቄዎችን እሱ ላይም ታዩታላችሁ። ሚሞሪ ምንድነው? ሚሞሪ ኢዝ ኤ ዲቫይስ ዛት ስቶር ራንደም ኢንፎርሜሽን ሰች አስ ኮንቴንትስ ኦፍ ስፕሬድሺት ኤንድ ዳታቤዝ። ሚሞሪ የምንለው ራንደም የሆኑ ዳታዎችን ስቶር የሚያደርግበት ነው። ስፕሬድሺት ሊሆን ይችላል፣ ዳታቤዝ ዳታዎች ሊሆን ይችላል። እነዛ ነገሮች ራንደምሊ ስቶር የምናደርግበት ነው፣ ኮንቴንቶችን ማለት ነው። ማይክሮ ፕሮሰሰር ምንድነው? ማይክሮ ፕሮሰሰር እና ሲፒዩ ደግሞ የራሳቸው የሆነ ነገር አለ። ማይክሮ ፕሮሰሰር ምንድነው? ኤክስኪዩቲቭ ሶፍትዌር ኢንስትራክሽን ቱ ፐርፎርም ዋይድ ቫራይቲ ኦፍ tasks such as running of the word processing program or video game። ወርድ ፕሮሰሲንግን ወይም ቪዲዮ ጌም ለማጫወት ስንፈልግ ራን የሚያደርገው ምንድነው? ኤክስኪዩት የሚያደርግልን የሚያሳልጥልን ምንድነው? ማይክሮ ፕሮሰሰር ነው። ማይክሮ ፕሮሰሰር እና ሲፒዩ ብዙ ጊዜ ተመሳሳይነት አላቸው፣ ነገር ግን ቢግ ዲፈረንስም አላቸው። በዛው ልክ ኮሜንት ላይ ተመልከቱት ልዩነታቸውና አንድነታቸውን በሰፊው ዝርዝር አድርጌ ያስቀምጬላችኋለሁ። ማይክሮ ፕሮሰሰር እና ሚሞሪ እንግዲህ ማይክሮ ፕሮሰሰር ወርድ ፕሮሰሲንግ የመሳሰሉትን ኤክስኪዩት ማድረግ ነው አላማው። ሌላው ሎጂክ ዲቫይስ ምንድነው? ሎጂክ ዲቫይስ ደግሞ ፕሮቫይድ የሚያደርግልን ስፔሲፊክ የሆነ ፋንክሽን ነው። ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌሲንግ አለ። የሆነ ዲቫይስ እና ዲቫይሶች ኢንተርፌስ እንዲያደርጉ እንዲገናኙ፣ ዳታ ኮሚኒኬሽን አለ፣ ዳታ ልውውጦች ላይ አለ፣ ሲግናል ፕሮሰሲንግ አለ። መልእክቶችን ከአንድ ኮምፒውተር ወደ አንድ ኮምፒውተር፣ ከአንድ ሰርቨር ወደ አንድ ሰርቨር፣ ከአንድ ኔትወርክ ወደ አንድ ኔትወርክ፣ ዳታ ዲስፕሌይ አለ፣ ታይሚንግ አለ፣ ኮንትሮል ኦፕሬሽን አለ። ኦልሞስት ኤቭሪ አዘር ፋንክሽን ወይ ሲስተም መስት ቢ ፐርፎርም የሚያደርገው ምንድነው? ሎጂክ ዲቫይስ ነው። ሎጂክ ዲቫይስ ምን ማለት ነው? አሁን ለምሳሌ ታይሚንግ ማለት ስንል የሆነ ነገር በታይም አድርጎ ባስገባንለት ፕሮግራም መሰረት እንዲሰራ የሚያደርግ የሆነ ነገር ዲስፕሌይ እንዲያደርግ ስናዘው ዲስፕሌይ እንዲያደርግ የሚያደርገው ነገር ይሄ ነው። ሌላው ኔትወርክ ነው። ኔትወርክ ኢዝ ዘ ኮሌክሽን ኦፍ ኮምፒውተር ነው። ኮምፒውተሮች ተገናኝተው የሚፈጥሩ ነገር ኔትወርክ እንለዋለን። ሰርቨሮች አሉ፣ ኮምፒውተሮች አሉ፣ ሰርቨሮች አሉ፣ ሜን ፍሬሞች አሉ፣ ኔትወርክ ዲቫይሶች አሉ። ሌላው ደግሞ ፕሪፈርስ ኦር ዘ አዘር ዲቫይሶች አሉ። ኮኔክትድ ቱ ዘ አናዘር ቱ አሉ ዘ ሼሪንግ ኦፍ ዳታ ማለት ይሄ ደግሞ ዳታዎችን ሼር እንዳደረገ የሚያግዘን ነገር ኔትወርክ እንለዋለን። አን ኤግዘለንት ኤግዛምፕል ኦፍ ኔትወርክ ኢንተርኔት አለ which connect millions of people all over the world። አሁን ለምሳሌ ኔትወርክ የምንለው ምንድነው? ኮምፒውተሮች ተገናኝተው ዳታዎችን እንድንለዋወጥ የሚያስችለን ነገር ነው። ኢንተርኔት አሁን ለምሳሌ በመጠቀም ብዙ ሰዎች ከዓለም ላይ ምን እያደረጉ እየተገናኙ ነው፣ ኮኔክት እየሆኑ ነው፣ ኢንተርኮኔክትድ እየሆኑ ነው። እነሱ ነገር ነው። እነዚህ ነገሮች በጣም ፈተና ላይ ስለሚመጡ በደንብ ያቸው። ሌላው ፕሮግራሜብል ዲቫይስ ምንድን ናቸው? ፕሮግራሜብል ዲቫይስ ዩዥዋሊ ሪፈር የሚያደርጉት ቺፖች ናቸው። ዛታር ኢንኮርፖሬት ፊልድ ፕሮግራሚንግ ሎጂክ ዲቫይስ። ለምሳሌ ፊልድ ፕሮግራሚንግ ሎጂክ ዲቫይስ ኤፍፒጂኤኤስ የምንለው፣ ኮምፕሌክስ ፕሮግራሚንግ ሎጂክ ዲቫይስ ሲፒኤልዲ። እነዚህን ሊስት ሳም ፕሮግራሜብል ዲቫይስ ተብላችሁ ብትጠየቁ ኤፍፒጂኤ ሲፒኤልዲ እያላችሁ ማስቀመጥ ትችላላችሁ። ፕሮግራሜብል ሎጂክ ዲቫይስ ፒኤልዲ የመሳሰሉት አሉ። ዜር አር ኦልሶ ዲቫይስ ዛት አር ዘ አናሎግ ኢኩፕመንት ኮልድ ፊልድ ፕሮግራሜብል የምንላቸው። ኢንኮርፖሬት ማለት የሆነ ነገር ማዋሃድ የሚችሉ ናቸው። እነዚህ ፕሮግራሜብል ዲቫይሶች ማለት ነው። ብዙ ጊዜ ከሎጂክ ጋር የተያያዙ ነገሮች ናቸው። የሆነ ነገር ስራ ለመስራት ለምሳሌ እንደና አርዲኖ የመሳሰሉ ነገሮችን ጋር የተያያዘ ነገር አለው። አሁን ለምሳሌ አንድን አርዲኖ ተጠቅመን ፕሮግራም አድርገን የሆነ ነገር ፋንክሽናላይዝ እንዲያደርግ ማድረግ እንደምንችለው፣ ለምሳሌ አንድን አርዲኖ ተጠቅመን የትራፊክ መብራቶችን መስራት እንችላለን። የተለያዩ ዲምላይት መብራቶችን መስራት እንችላለን። የመሳሰሉትን መስራት እንችላለን። እንግዲህ ፕሮግራሜብል ዲቫይስ ሪፈር የሚያደርጉት ነገር ምንድነው? ፕሮግራሜብል ሎጂክ ዲቫይሶችን በመጠቀም ምን ማድረግ ነው? የሆነ ኢንተርኮኔክት የሆኑ ነገሮችን የሆነ ነገር ክሬት ማድረግ ፕሮግራም ሊሆኑ ነገሮችን መስራት ነው። ይህም ከኮምፒውተር ጋር ይያያዛል። ምክንያቱም ዋይ ኮምፒውተር ሪፈር ቱ አስ ፕሮግራሜብል ዲቫይስ ነው። ለምንድነው ኮምፒውተር ፕሮግራሜብል ዲቫይስ የተባለው? ለምንድነው? ዋይ ለምን ሲባል ቢኮዝ ዋት ሜክ ኮምፒውተር ኢዝ ዛት አሎውስ ዘ ሴት ኦፍ ኢንስትራክሽን። ኮምፒውተርን ኮምፒውተር የሚያሰኘው ነገር ምንድነው? ፎሎ ሴት ኦፍ ኢንስትራክሽን በማድረግ ያንን ነገር የሆነ ነገር የሚሰራው በኮምፒውተር ኢንስትራክሽን። ባይ ዘ ዌይ ኮምፒውተር አይሳሳትም። ኮምፒውተር ኢንኬዝ ካልሆነ በፍጹም አይሳሳትም። የሆነ ቫይረስ ካልተጠቃ ምናምን ማለት ነው። ለምን የሚለውን ነገር ምክንያቱም ሰዎች ባስገቡት ኢንስትራክሽን መሰረት ነው የሚሰራው ማለት ነው። መኒ ኤሌክትሮኒክ ዲቫይስ አር ኮምፒውተርስ አር ፐርፎርም ኦንሊ ዋን ኦፕሬሽን በት ዘይ አር ስቲል ፎሎዊንግ ኢንስትራክሽን ዘት ሪሳይድ ፐርማነንትሊ ኢን ዘ ዩኒት። በተቀመጠላቸው ዩኒት መሰረት ያንን ነገር ፐርፎርም ነው የሚያደርጉት። የሆነ ነገር ስራ የሚሰሩት ሰው ባስገባላቸው ኢንስትራክሽን ነው። ሌላው ሳም ፕሮግራሜብል ዲቫይስ የምንላቸው ምንድናቸው? እነዚህ ከታች የተዘረዘሩላቸው አክሮኒክስ ስፕሬድሺት ኤስፒዲ 60 አስተልስ አልትራስ ስትሪንግስ አይቪጂቲ ኤንድ አርአይጂኤክስ አትመል ኤቲዋይ 9ሲኤ9ፒኤል የመሳሰሉት እነዚህ ነገሮች አሉ። ፕሮግራሜብል የሆኑ ዲቫይሶች እናንተ አንብቧቸው። እነዚህ ነገሮች ላቲል ሰሚኮንዳክተር የመሳሰሉት ነገሮች አሉ። እነዚህ ነገሮች ምንድናቸው? ፕሮግራሜብል ዲቫይሶች ናቸው። ፕሮግራም አድርገን እኛ በሲ ፕላስ ፕላስ በጃቫ በመሳሰሉ በተለያዩ መንገድ ፕሮግራም አድርገን የራሳችንን ነገር ፋንክሽናል የሆነ ነገር እንዲሰሩ ማድረግ የሚያስችል ነው። ሌላው ሊስት ኦፍ ሳም ፕሮግራሜብል ዲቫይስ የምንላቸው ፉል ሬንጅ ኦፍ ኔትወርክ ሪሌትድ ቱ ኢኩፕመንት ሪፈርድ የሚያደርገው ሰርቪስ እና ቢሊንግ ዲቫይስ ኤስኢዲ
which can include የሚያደርገው ነገር ምንድነው? ትራዲሽናል ቻናል ሰርቪስ ዩኒት ሲኤስዩ ኤንድ ዳታ ሰርቪስ ዩኒት ዲኤስዩ የምንለው ነገሮች አሉ። እነዚህ ነገሮች ሰርቪስ እና ቢሊንግ ዲቫይሶች ኢንክሉድ ያደርጓቸዋል። ሌላው ሞደሞች አሉ። እነዚህ ዋይፋይ ሮተር ስዊቾች አሉ፣ ማብሪያ ማጥፊያዎች አሉ፣ መቆጣጠሪያዎች፣ ኮንፈረንሲንግ ኢኩፕመንት አሉ። ኮንፈረንሲንግ ኢኩፕመንት የምንላቸው ነገሮች አሉ። ኔትወርኪንግ አፕሊኬሽንስ አሉ። እነዚህ ኤንአይዲኤስ እና ኤስአይዲ የምንላቸው አሉ። ሆስቲንግ ኢኩፕመንት ሰርቨሮች አሉ። እነዚህ ሳም ፕሮግራሜብል ዲቫይሶች ላይ ሰርቪስ የሚያቀርቡ ነገሮች ናቸው ማለት ሞር አብዛኞቹ እነዚህ ነገሮች ሰርቪስ እና ቢሊንግ ዲቫይስ ተብላችሁ ብትጠየቁ ከኔትወርክ ጋር የሚያዙ ሞደም፣ ስዊች ምናምን የመሳሰሉ ነገሮች ስለሆኑ በጣም ቀላል ናቸው። ሌላው በጣም ፈተና ላይ የማይቀረው ነገር ምንድነው? ሁማን ቱ ማሽን ኢንተራክሽን የሚባለው ነገር ነው። ሁማን ቱ ማሽን ኢንተራክሽን ምንድነው? ሁማን ማሽን ኢንተራክሽን ሪፈር የሚያደርገው ዘ ኮሚኒኬሽን ኤንድ ኢንተራክሽን ቢትዊን ሁማን ኤንድ ማሽን ቪያ ዩዘር ኢንተርፌስ ነው። የሰዎችና የማሽንን በዩዘር ኢንተርፌስ አማካኝነት ዩዘር ኢንተርፌስ የምንለው ዩአይ የምንለው በዛ አማካኝነት ኮሚኒኬት የሚያደርጉበት ነው። አሁን ለምሳሌ ፌስቡክ ላይ ስገቡ እዚህ ጋር የሆነ ዩአይ ያመጣላቸዋል። ያ ዩአይ ምንድነው? አሁን ለምሳሌ ፓስወርድ አስገባ ምናምን የሚሉት እነዚህ ኢንተርፌስ የምናያቸው ነገሮች ሎጊን የምትለዋን ስነኩት ያሉት ኢንተርፌሱ በዛ አማካኝነት ሁማንና ማሽን ኢንተራክት እንዲያደርጉ እንዲግባቡ የሚያደርግ ነው። ናውኤዴይስ ናቹራል ዩዘር ኢንተርፌስ ሰቻስ ጋስቸርሶች አሉ። በጋስቸርስ በሰውነት እንቅስቃሴ በምልክት መግባባት የቻልንበት ጊዜ ደርሰናል። ሃፍ ጌንድ ኢንክሪዝ አቴንሽን አዘይ ፎሎ ሁማን ኮንትሮል ማሽን ስሮ ኒውትራል ኤንድ ኢንተንሲቭ ቢሄቪየር ማለት የተፈጥሮ አስተዋይነትን እየታደሉ ነው አሁን ያሉት ማሽነሪዎች ማለት የሰውን እንቅስቃሴ በመረዳት እነሱ የሆነ ነገር ፕራክቲስ ማድረግ ጀምረዋል። ሌላው ዋት ኢንስትራክሽን ኦፍ ሁማን ኮምፒውተር ኢንተራክሽን ኤችሲአይ የሚለው ነገር ምንድን ነው? ሁማን ኮምፒውተር ኢንተራክሽን ማለት the study of how people interact with the computer and the extent of computer are not developed for successful interaction what human brings ነው። as the name implies HCI consist የሚያደርጋቸው ነገሮች አሉ። እነሱም ዩዘር አለ፣ ኮምፒውተር አለ፣ ዘዋይ ዘወርክ ቱጌዘር አለ። ይሄ ፈተና ላይ ስለሚመጣ የከበብኩባቸውን ለማየት ሞክሩ። እንግዲህ እነዚህን ካየን how do user interact with the computer ዩዘር እንዴት ከኮምፒውተር ጋር ኢንተራክት ሊያደርግ ሊነጋገር ሊግባባ ይችላል ለሚለው ነገር ነው። the user interface የምንለው ዩአይ የምንለው ማለት ነው። ብዙ ጊዜ ዩአይ ዲዛይን እና ዩኤክስ ዲዛይን የሚባል ነገር አለ። ዩአይ ኢንተርፌሱ ጋር በመጠቀም ዳይሬክትሊ ዊዝ ሃርድዌር ኦፍ ዘ ሁማን ኢንፑት ሃርድዌሩን ኢንፑት በማስገባት ኢንፑት ኤንድ አውትፑት በማስገባት ዲስፕሌይ በማድረግ ስሮ ግራፊካል ዩዘር ኢንተርፌስ ሰዎች ይግባባሉ ማለት ነው። ዘ ዩዘር ኢንተራክት ዊዝ ዘ ኮምፒውተር ኦቨር ሂዝ ሶፍትዌር ኢንተርፌስ ዩዚንግ ጊቨን ኢንፑት ኤንድ አውትፑት ኦፍ ዘ ሃርድዌር ማለት ሃርድዌሩ ላይ ለምሳሌ ኢንተር ስናደርግ የሆነ ነገር ሲያስገባ ዲስፕሌይ ያደርጋል ኮምፒውተር ላይ በዛ መንገድ ነው። ሃው ኢምፖርታንት ኢዝ ሁማን ኮምፒውተር ኢንተራክት ነው። ሁማን ኮምፒውተር ኢንተራክሽን ምን አይነት ጥቅም አለው? ኤችሲአይ ምን አይነት ጥቅም አለው የሚለውን ስናይ ዘ ጎል ኦፍ ኤችሲአይ ኢዝ ቱ ኢምፕሩቭ ዘ ኢንተራክሽን ቢትዊን ዩዘር ኤንድ ኮምፒውተር ባይ ሜኪንግ ኮምፒውተር ኤንድ ሞር ዩዘር ፍሬንድሊ ኮምፒውተርና ማሽኖች ሞር ዩዘር ፍሬንድሊ በሆነ መንገድ እንዲግባቡ የሚያስችላቸው ነው። ዘ ሜን አድቫንቴጅ ኦፍ ኤችሲአይ ማለት የመጀመሪያ ዋና ጥቅሙ ሁማን ኮምፒውተር ኢንተራክሽን ማለት ሲምፕሊሲቲ ነው። በአንደኛ ቀላል ነው። ኢዚ ኦፍ ዲፕሎይመንት ነው። ዲፕሎይመንት የሆነ ነገር ለማስተማር ለመስራት በጣም ቀላል ነው። ዲፕሎይመንት ማለት ማስተማር ማለት ነው። ኦፕሬሽን ኤንድ ኮስት ሴቪንግ ነው። በጣም ነገሮችን ይቀንስልናል። ስሞለር ሴታፕ ነው። በትንሽ ሴታፕ መስራት የምንችለው ነገር ነው። ከኮምፒውተር ጋር የሆነ ኮምፒውተር ካለን የሆነ ነገር በማስገባት ትልቅ ነገር መስራት እንችላለን። ትልቅ ነገር ክሬት ማድረግ እንችላለን። they also reduce the solution design time to interchange complexity ማለት ውስብስብነትን ይቀንስልናል ማለት ነው። ዩአይ አሁን ዩአይ እና ዩኤክስ ዲዛይን ይባላል። ዩአይ ብዙ ጊዜ በዛ የተያዘ ነው። ኢንተርፌሱን ዲዛይን ከማድረግ የተያዘ ነው። በዛ አማካኝነት ሰዎች በቀላሉ ከኮምፒውተር ጋር እንዲግባቡ የሚያስችለው ነገር ነው። ሌላው ዲሲፕሊን ኦፍ ኮንትሪቢዩቲንግ ቱ ኤችሲአይ ማለት ነው። ሌላው ኮግኒቲቭ ሳይኮሎጂ አለ፣ ኮምፒውተር ሳይንስ አለ፣ ሊንጉስቲክ አለ፣ ኢንጂነሪንግ ዲዛይን አለ፣ አርቲፊሻል ኢንተለጀንስ አለ፣ ሁማን ፋክተርሶች አሉ። እንግዲህ ኮግኒቲቭ ሳይኮሎጂ የምንለው ምንድነው? ኮግኒቲቭ ሳይኮሎጂ ስንል ከሳይኮሎጂ የሰዎችን የማሰብ የመረዳት የመገናዘብ ጋር የተያዘ ነው። ሌላው ሊሚቴሽን እና ኢንፎርሜሽን ፕሮሰሲንግ አለ፣ ፕሮሰሲንግ ፕሪዲክሽን አለ፣ ኮኦፕሬቲቭ ወርኪንግ አለ፣ ካፓቢሊቲ አለ። ከዚህ ጋር የተያዘ ነው። ፕሪዲክት የማድረግ የነገሮችን የመረዳት ኮኦፕሬቲቭ ወርኪንግ ስራዎችን ለመስራት የሆነ የሚስማማ ነገር አለው። ከአንድ ጋር ለመስራት ከሰዎች ጋር ተናቦ ለመስራት ዲሲፕሊን አለው ማለት። ሌላው ሊንጉስቲክ ከቋንቋ አንጻር ነው የሚጠቀመው። ማሽን ላንጉጅ አለ፣ ኢንጂነሪንግ አለ፣ ዲዛይኒንግ ከመስራት ጋር ኮምፒውተሩ ምን አይነት መምሰል አለበት የሚለውን አርቲፊሻል ኢንተለጀንስ፣ ሁማን ፋክተር የመሳሰሉትን ነገሮች ሁሉም ዲሲፕሊን ናቸው። ፊውቸር ትሬንድስ ኦፍ ኢመርጂንግ ቴክኖሎጂ በኢመርጂንግ ቴክኖሎጂ ትሬንድ የሆኑ በ2019 ትሬንድ የሆኑ ነገሮች ምንድን ናቸው የሚሉትን ነገር ስናይ 5G ኔትወርክ አለ፣ አርቲፊሻል ኢንተለጀንስ ኤአይ አለ፣ አውቶኖሚስ ዲቫይስ አለ፣ ብሎክቼን አለ፣ ኦግመንትድ አናሊሲስ አለ፣ ዲጂታል ትዊንስ አለ፣
ኢንሃንስድ ዩሴጅ ኦፍ ኮምፒውተር ኤንድ ኢመርሲቭ ኤንድ ኤክስፔሪንስ ኦፍ ስማርት ስፔሶች አሉ ማለት ነው። እነዚህ ነገሮች ኢመርጂንግ ቴክኖሎጂ ትሬንድ የሆኑ ነገሮች ናቸው በ2019 ማለት ነው። 5G ኔትወርክ አሁን ኢትዮጵያ ውስጥ ሳይቀር በአዲስ አበባ የተጀመረ ነገር አለ። አርቲፊሻል ኢንተለጀንስ የምንለው ኤአይ የሰው ልጅ አስተውሎትን በመጠቀም ማንፓወር ያላቸው ማለት ከቃላቱ እንደምነሳ አውቶኖሚስ ዲቫይሶች የምንላቸው ነገሮች አሉ። አውቶኖሚስ ዲቫይሶች ደግሞ እነዚህ አሁን ፕሮግራም ተደርገው ራሳቸውን በራሳቸው እየነዱ የሚሄዱ መኪኖች አሉ። ብሎክቼን አለ። ብሎክቼን ላይ ምንድነው አሁን ግብይቶች እየተቀየሩ ነው። አብዛኛው ስራ በምን እየሆነ ነው? በክሪፕቶ ከረንሲ እየሆነ ነው። ከነዚህ ጋር ኦግመንትድ እና አናሊቲክ ታየር ያለ ዲጂታል ትዊን አለ። እነዚህ ዚህን የመሳሰሉ ነገሮች ኢመርጅ እያደረጉ የመጡ ትሬንዶች ናቸው። ወደፊትም የሚቀጥሉ ናቸው። እየተሻሻሉ ኢመርጅ የሚያደርጉ ናቸው። ሌላው ሳም ኢመርጂንግ ቴክኖሎጂ ዛት ዊል ሼፕ ዘ ፊውቸር ዩ ኤንድ ዩር ቢዝነስ ማለት እኛንና እናንተንና ወደፊት ቢዝነሳችንን አፌክት የሚያደርጉ ነገሮች ምንድን ናቸው? ዘ ፊውቸር ኢዝ ናው ኦር ሶ ኮልድ ኢመርጂንግ ቴክኖሎጂ አር ቴኪንግ ኦቨር አወር ማይንድ ሞር ኤንድ ሞር ኢች ዴይ ነው ማለት ቴክኖሎጂ ወደ ጭንቅላታችን እየገባ ነው። ወደፊት ሰዎች ኮምፒውተርን በጭንቅላታቸው ብቻ በማሰብ ብቻ ማዘዝ የሚችሉበት ጊዜ የመጣ ነው። ዜር አር ቬሪ ሃይ ሌቭል ኢመርጂንግ ቴክኖሎጂ ያሉ ዘ ሳውንድ ላይክ ቱል ዊል ቢ ኦንሊ አፌክት ዘ ቶፕ ታየር ኦፍ ቴክኖሎጂ ኮምፓኒስ ሁ ኤምፕሎይ ዘ ወርልድስ ቶፕ ዋን ኦፍ ቢዝነስ ነው ማለት ይሄ ነገር በዓለም ላይ በድርጅቶች ተቀጥሮ የሚሰሩ ነው ቶፕ ዋን ተብለው የሚጠሩ ሰዎችን ሳይቀር አፌክት እያደረገ የሚመጣ ነገር ነው ወደፊት ማለት ይሄ ነገር ኤምፕሎይመንት ሰራተኞችን አሁን እኮ ማለት ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ መማር ራሱ በጣም ቻሌንጅ ነው። ወደፊት ያሰጋል ማለት እንዴት ነው ቶፕ ዋን መሆን መቻል ካልቻልም በዛ ሲስተም ውስጥ ማለፍ በጣም ለኛ ከባድ ነው። ሌላው ዘ ቶታሊ ሮንግ የምንላቸው ቻት ቦቶች፣ ቨርቹዋል አግሪመንት፣ ብሎክቼን፣ ኢፐርማል አርቲፊሻል ኢንተለጀንስ ዌዘር ላይክ ኢት ኦር ኖት ወደዳችሁም አልወደዳችሁም ዓለማችን ወደፊት ሊቆጣጠሩ ወይ ትሞታታላችሁ እንጂ እነዚህ ነገሮች ምንድነው ከነሱ ጋር ቻሌንጅ ማድረግ እስካልቻልን ድረስ አብረን መቀጠል እስካልቻልን ድረስ ሼፕ አድርገው ህይወታችንን ወደ ታች ሊጥሉን የሚችሉ ነገሮች፣ ስራችንን ሊያሳጡ የሚችሉ ነገሮች ናቸው። እንግዲህ ኢመርጂንግ ቴክኖሎጂ ላይ ይህን ያህል ካልን ይበቃል። በቀጣይ በአዲስ ቪዲዮ እንገናኛለን። ቀጣይ ላይ ኢንዲስክሪን ላይ ያስቀመጥኩላችኋለሁ ቻፕተር 2 ቪዲዮ በጣም በፐርፌክት የሰራሁላችሁ ነው። እሱን ማየት ትችላላችሁ።